ኮንቲኒቲ በኢትዮጵያ የሥርዓተ መንግስት ግንባታ ውስጥ ትልቁ ስብራት መሆኑን ለይተናል እና መደመር አለበት። የትናንትናም ቢሆን ጠቃሚ ታሪክ፣ ጠቃሚ ስራ መጣል የለበትም የሚለው በጣም ወሳኝ እርምጃ ነው እና የመጀመሪያው የእሳቤ ለውጥ ነው ያደረግነው። አንደኛ ብዝሃ ዘርፍ መሆን አለበት፣ ብዝሃ ተዋናይ መሆን አለበት፣ ብዝሃ ተጠቃሚ መሆን አለበት። ይሄ ሶስቱም ጊዜ ወስደህ ተንትንልኝ ካልክ ችግር አለበት። ብዝሃ ዘርፍ ያለበት ምክንያት በውስን ዘርፍ ላይ ብቻ ስለነበረ እንቅስቃሴው ዘርፉ ካልሰፋ ስለማይሆን፣ ብዝሃ ተዋናይ ያልንበት ምክንያት መንግስትም የግልም የውጭ ባለሀብትም በስፋት የሚሳተፍበት ይሄ ዩጎዝላቪያ ነው ወይም ራሻ ነው ወይም ጀርመን ነው ሳይሆን ከየትኛውም በእኛ ሀገር ህግና ስርዓት የሚሰራ ኃይል ከመጣ ድረስ። ሶስተኛው ደግሞ ተጠቃሚነት ነው። ብዝሃ ተጠቃሚነትን ካረጋገጥን ኮንቲኒቲ ማምጣት እንችላለን የሚል የእሳቤ ለውጥ ነበር። ምን ማለት ነው? መንግስት ከአስፈጻሚነት ወደ አመቻችነት ማደግ አለበት። ጉዳዩን የሚያስፈጽም ብቻ ሳይሆን ጉዳዩን የሚያመቻች ቤዚክ ፍላጎቶችን የሚያሟላ ለዛ አስቻይ ነገር በመፍጠር አትራክት የሚያደርግና የሚያሰፋ መሆን አለበት የሚል እሳቤን የያዝ ነው። ለዚህ ብለን አገር በቀል የኢኮኖሚክ ሪፎርም አጀንዳ ቀረጽን ማለት ነው።